እንደምን አላችሁ የሰዓቱ ወቅታዊ ዜናዎች ይዘን መጥተናል። ፍቃድ ያልተሰጣቸው ጥራትና ደረጃቸው ያልተረጋገጡ የገበታ ጨው ህብረተሰቡ እንዳይጠቀም መከልከሉንና ሙዚቀኛ አንዷለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡን እየተመለከቱ ዜናዎችን ይዘናል። በየሰዓቱ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የቻናላችን ቤተሰቦች ሁኑ። እንዲሁም የደውል ምልክቷን እየተጫኑ በየሰዓቱ የምንለቃቸው አጓጊና መደመጥ ያለባቸውን ዜናዎች ያገኙ። ወደ ቀዳሚው መረጃችን አልፈናል። ፍቃድ ያልተሰጣቸው ጥራትና ደረጃቸው ያልተረጋገጡ የገበታ ጨው ህብረተሰቡ እንዳይጠቀም ባለስልጣኑ አሳሰበ። ፍቃድ ሳይሰጣቸውና ጥራትና ደረጃቸው ሳይረጋገጥ ገበያ ላይ የተገኙ የተለያዩ የገበታ ጨው ህብረተሰቡ እንዳይጠቀማቸው የኢትዮጵያ ምግብና መድኃኒት ባለስልጣን አሳስቧል። የተለያዩ የገበታ ጨው ምርት አይነቶች በሚመለከተው አካል የደረጃ ምልክት የመጠቀም ፍቃድ ሳይሰጣቸውና ጥራትና ደረጃቸው ሳይረጋገጥ ገበያ ላይ በመገኘታቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አስታውቋል። የኢትዮጵያ የምግብና መድኃኒት ባለስልጣን በቅርቡ ገበያ ላይ ባደረገው ቁጥጥር 5 የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፍቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው ተገኝተዋል። በመሆኑም እነዚህ ምርቶች ጥራታቸውና ደረጃቸው ያልተረጋገጡ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አሳስቧል። አንደኛ ሊኖ የገበታ ጨው፣ ሁለተኛ ታሪክ የገበታ ጨው፣ ሶስተኛ ሳልት ቤ፣ አራተኛ ሽማ አዮዳይዝ ጨው፣ አምስተኛ ጂኤም ኤዳይዝ ጨው በሚል የምርት ስም የሚጠሩ የተለያዩ የገበታ ጨው ምርቶች የብሔራዊ ደረጃ ምልክቱን የመጠቀም ፍቃድ ያላገኙና ጥራትና ደህንነታቸው ያልተረጋገጠ መሆኑን ድሬቲዩብ ዘግቧል። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከ2 ቀናት በፊት በቁጥጥር ስር የዋለው ሙዚቀኛ አንዷለም ጎሳ ፍርድ ቤት ቀረበ። አንዷለም በግድያ ተጠርጥሮ ዛሬ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበን አብዲ ለቢቢሲ ተናግሯል። ዛሬ የዋለው ችሎት አንዷለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገውም ጠበቃው ለቢቢሲ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ዕለት ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፏን ፖሊስ አስረድቷል። ከእርሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛው በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቷል። አሁንም ለምርመራ ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናት እንጠይቃለን ብለዋል። ይህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጿል። በመካከላቸው ምንም ችግር አልነበረም። በዚህ ቀንም በሰላም ውሎ እርሷ ፎቶ ስትነሳ እሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ከጾሙ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ እንደነበሩም አስረድቷል። አክሎም ፖሊስም አሁን ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏ እንጂ በሌላ ግለሰብ ወይም በኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቃቸውን ለቢቢሲ ተናግረዋል። በተጨማሪም አርቲስቱ ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጦ ሀዘኑን እንዲወጣ የዋስትና መብቱ እንዲጠበቅለት ጠይቋል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ አድርጎታል። በሰዓቱ የምንለቃቸውን ወቅታዊና ትኩስ መረጃዎች እንዲደርሷችሁ የቻናላችን ቤተሰብ በመሆን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። ተወዳጁን መልካም ጊዜ